ብዙ አባታችን ከአሜሪካ ስንመጣ መልሼ እንጠይቃቸው ቃል አስገብተው ነበር። ቃል ደግሞ ብርቱ ነው፣ መጠበቅም አለበት። እኔ ባለፈው ሳምንት ከመጣን ጊዜ ጀምሮ በምስራቁ የኢትዮጵያ ክፍል በነበረው ሁኔታ ያንን ለማረጋጋት የሰው ሕይወት ከጠፋ በላይ እንዳይጠፋ አሁን በችግር ላይ ያሉ ሰዎች መታገዝ እንዲችሉ አካባቢው እንዲረጋጋ ብዙ ጊዜን እዛ ላይ ሳጠፋው እና ላገኛቸው ስላልቻልኩ ዛሬ ፋታ ሳገኝ እሳቸውን ለማየት ለሀገር እንዲጸልዩ ለመጠየቅ ሌሎችም ጳጳሳት በቀደም የተጀመረው የእርቅ ኮንፈረንስ በአዲስ አበባ እንዳይታጠር በየክልሉ በየከተማው መሰል ፕሮግራም ተደርጎ ህዝብና ህዝብን ማስታረቅ ለሀገር መጸለይ ቤተክርስቲያኗ ባላት አቅም በልማትም በሰላምም በማህበራዊ ጉዳይም መንግስትን ህዝብን እንድታግዝ አደራ ለማለት ነው። ያው ቡና ጋብዘውኝ ተጫውተን እንደ ቤተሰብ ተለያይተናል። እሳቸውም በጣም በጥሩ ጤንነት ላይ ይገኛሉ። እሱ ለማረጋገጥ ነው የመጣሁት። ያው ቃል ስለገባው ቃሌን ለመጠበቅ ማለት ነው። በጣም ጥሩ ነው። አሁን ሰላም ነው ያለው። ያው ኢትዮጵያ ውስጥ ለጸብ፣ ለግጭት፣ ለመለያየት፣ ለማጥፋት ብዙ ምክንያት አያስፈልግም። በትንሽ ምክንያት ወደ ችግር እንገባለን። ብዙ ሰው ጠይቆ አውቆ ተረርቶ አመዛዝኖ አይደለም የሚወስነው፣ ሲሰማ ይወስናል። ይሄ የኢትዮጵያውያን ባህል ነው እስክንቀየር ድረስ። በዚህ ምክንያት በዚህ አካባቢ አንዳንድ ችግሮች ገጥመው ነበር። ችግሩ እንዳይስፋፋ አገር ወደማይገባ ቀውስ እንዳያስገባ ሰፊ ምክክር ጊዜ ነበረ። በጣም አድካሚ ጊዜ የነበረው አሁን መስመር እየያዘ ነው። ከክልሉ መንግስት ክልሉን ከሚመራው ድርጅት ጋር ሰፊ ውይይት እያደረግን ነው። መስመር ይይዛል። ከዚህ ጋር ተያይዞ በርካታ ሰዎች የመገንጠል ጉዳይ ያነሳሉ። ለኢትዮጵያውያን ማረጋገጥ የምፈልገው የኢትዮጵያ አንድ አካል የአንድ ዛፍ አንድ ቅጠል አይደለም። እንደው ዝም ብሎ የሚረግፍ ሀገር አይደለም። እኛ ስለፈለግን የምንጠብቀው ስላልፈለግን የሚፈርስ ሀገር አይደለም። ህዝቡ አንዱ በአንዱ ውስጥ ያለ ማህበራዊ ትስስር ያለው በዋዛ ፈዛዛ የሚበተን ሀገር አድርጎ ማሰብ ስህተት ነው። እኛ ኢትዮጵያውያን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ እንዳልነው ኢትዮጵያውያን ኢትዮጵያ ሳይሆኑ እንዲሁ በዋዛ እንበተናለን ብሎ መጠበቅ ከንቱ ህልም ነው የሚሆነው። ሀገራችንን መጠበቅ፣ ማስፋት፣ ማሳደግ የሁሉም ዜጋ ኃላፊነት ነው። ይህ ደግሞ እንዲሆን ጥላቻን፣ ክፉ ነገርን ከሚዘሩ ሰዎች መጠበቅ ያስፈልጋል። ብዙ ጊዜ ሰዎች ክፉ ሀሳብ ያሰራጫሉ። ያንን ካልገዛ ነው እዛው ይቀራል። እኛ ያን ሀሳብ ተሸክመን ካስፋፋ ነው ደግሞ በርካቶች ይጎዱበታል። በመግደል ማሸነፍ እንደሌለ አሁንም የሶማሌው ጉዳይ ያመለክታል። 10 ሰው 20 ሰው ብትገድል እና ብትቀጥል ጸጸት ይዘህ ትቀጥላለህ እንጂ አታሸንፍ። ሰው ሆኖ የማይሞት የለም። ባልተገባ ጊዜ መግደል ደግሞ ውድቀት ነው። ያ እንዳይሆን ኢትዮጵያውያን በረጋ መንፈስ አንዳንድ መረጃ ሲመጣም ጊዜ ወስዶ ማስተላሰብ፣ ማሰብ፣ ከየት መጣ ብሎ ማጣራት ያስፈልጋል። ወደ ግጭት አለመፍጠን፣ ወደ እርቅ፣ ወደ ሰላም፣ ወደ ልማት ሲሆን ደግሞ ብዙ አለማሰብ መግባት፣ ከልማት ውጭ የሆነ ሀሳብ ሲመጣ ደግሞ ቆም ብሎ ማየት ያስፈልጋልና ይሄን በዚሁ አጋጣሚ ለሁሉም አደራ ማለት ፈልጋለሁ። አመሰግናለሁ።